አሁን ሳትዋሽ ያየሽኝሽ ማን? ምን አገባ? አንተ ራስህ ማን ነህ? የኔን ማንነት ወደፊት ታውቂዋለሽ። ቆይ እኔ እናንተ ከዚህ በፊት እንተዋወቃለን? እሱን እነግርሻለሁ። አሁን የጠየቅኩሽን ጥያቄ ብቻ መልሽልኝ። ቆይ ለምንድን ነው ይህን ያክል አጥብቀህ የጠየቅ? ይኸውልሽ እኔ እዚህ ሰፈር በቅርቡ ነው የመጣሁት እና ምንም አይነት ጓደኛ የለኝም። የቅድሙ ልጅ ደግሞ ሳይው ጥሩ ልጅ ይመስለኛል እና ምናልባት ቤተሰብሽ ከሆነ እንድታስተዋውቂ ፈልጌ ነበር። እርግጠኛ ነህ? አዎ እርግጠኛ ነኝ። ቻቻ ይባላል። ታላቅ ወንድሜ ነው። ትሰሚኛለሽ? እንደዚህ አይነት ወንድም ከሚኖርሽ ባይኖርሽ ይሻልሻል። ማለት አልገባኝም። ሂጂና የእህቴን ስልክ ስትመልስ የእህቴን ስልክ መልስልሃለሁ ብሎሃል ብለሽ ንገር። አልገባኝም። ምን ለማለት ፈልገህ ነው? እሱን ወንድምሽ ያስረዳሻል። እንዴ ቻቻ እህቴን ሸኝቻት ነው የመጣሁት አላልኩም ነበር? አዎ ሸኝቻት። ማን ነው የቀማሽ? እኔ አላውቀውም። ብቻ የእህቴን ስልክ ስትመልስ የእህትን ስልክ ሰጥሃለሁ በይው ነው ያለኝ። ምን ጭራሽ እኛ ሰፈር መጥቶ ባንቺ ሊደራደር ይፈልጋል? ይሄ ጭራሽ የማይታሰብ ነገር ነው። እንዴት እንዲህ ሊያደርግ ይችላል? ቆይ እኛ ዝም ስንለው እሱ የፈለገውን ነገር ማድረግ የሚችል ነው እንደሚመስል? ቆይ እሱ ማን ስለሆነ ነው ያንቺን ስልክ የሚቀማው? አሁን የት ነው ያለው? ሁለተኛው ቅያስ ጋር ነው ያለው። እናንተ እዚሁ ጠብቁ። እኔ ሄጄ ጉሮሮና ንቄ ተቀብዬው መጣል። እኔም አብሬ እሄዳለሁ። እንዴ ወንድሜ ልጅቷን የታውቃት ነው አስቁመህ የምታናግራት? ከዚህ በፊት አንተዋወቅም ነበር፣ ገና ዛሬ እየተዋወቅን ነው። እና እሱ ያስከው ስልክ የማን ነው? የሷ ነው። ያንቺ ስልክ ሲመለስ የሷ ስልክ ይመለስላታል። ማለት አልገባኝም። ከሷ ስልክ ጋር የኔ ስልክ ምን ያገናኘዋል? እህቴ ልጅቷ የቻቻ እህት ነች። ቻቻ ማለት ባለፈው ስልክሽን ከቀሙት መካከል አንዱ ነው። ቆይ ወንድሜ ምን እያልክ ነው? እነ ቻቻ እኮ ጨካኞች ናቸው። ምን ሊያደርጉ እንደሚችሉ አታውቅም። ምንም አያመጡም እህቴ። ባንቺ ከመጡብኝ አሁንም ቢሆን አልፋታቸው። ቤኪ የሰማሁት ነገር እውነት ነው? ደግሞ ምን ሰማህ? ቤኪ የነቻቻን እየታስቆመ ስልኳን ቀምታታል እንዴ? አዎ እውነት ነው። ቆይ ማን ነው የነገረህ? ሰፈር ላይ ጮጮቹ ሲያወሩ ሰምቼ ነው። ዴቭ እባክህ ንገረው። እዛ ሰፈር ያሉት በጣም ጨካኞችና ሰፈር አውዳሚዎች ናቸው። ሂቲ አትፍሪ፣ እኔ ሁሌም ከጎኑ ነኝ። ደግሞ ምንም አያመጡም። እሺ እህቴ ላንቺ ስል ምንም ነገር አደርጋለሁ። የወሰድከውን ስልክ አምጣ። እናንተም የወሰዳችሁትን ስልክ መልሱ፣ አለበለዚያ ዙሩ ይከብድባችኋል። በል እዛው የለመድክበችሁ። አሁን አፍህን ዝጋ። ምን አባን ያልኩህ አንተ ውሻ? እንዴ ማን ነው እንደዚህ ቆላለፋችሁ? በረከትን ብቻውን ለማጥቃት በጣም ይከብዳል። ስለዚህ ለምን ብቻውን የምናገኝበትን መንገድ አንፈልግ? ልክ ነሽ። እንደዛማ ከሆነ ለምን ሊሊ እንድትቀርበው አናረግም?
እንዴት እህትህን ለዛ አረመኔ እንድትቀርብ ታደርጋለህ? ይኸውልህ ሮቤል፣ በረከት ለሴት ልጅ ክብር እንዳለው ሰምቻለሁ። እሺ ከዛስ? መንገድ ላይ ሊሊ እርዳታ እንደምትፈልግ ትጠይቀዋለች። ያኔ በረከት እሺ ብሎ ይቀበላል። ሊሊ ቀስ በቀስ ትቀርበዋለች። 1-2 ቀን ካወሩ በኋላ ብቻውን የሆነ ቦታ እንድታገኘው ትቀጥረዋለች። ዋው በጣም ጸዴ ሐሳብ ነው። ብቻውን ጨለማ ውስጥ ስናገኘው ማንም ሳይሰማ ቅጥቅጥ እናደርገዋለን። ቆይ ግን ቻቻ ሊሊ ይሄን ነገር ታደርግልሃለች? የኔት የወንድሟ ክብር ከሚነካ የትኛውም ነገር ብታደርግ ትመርጣለች። በረከት በትቢት ሲያግራራ መጨረሻው በአንድ ሴት ልጅ መውደቁን አያት። አሁኑኑ ሂጄ ለእህቴ ልንገራት፣ ዛሬውን እንድታገኘው ላድርግ።